የህዝብ ልሳን የሆነው ህዝቤን እዝነ ልቦና የተሰኘ ፕሮግራማችን ነው። እንግዲህ ማህበረሰቡ በየዕለት የህይወት እንቅስቃሴው የሚያደርገው ነገር በእዝነ ልቦና ነው ወይስ በግብታዊነት ነው የሚለውን ከራሱ ከማህበረሰቡ አንደበት የምንሰማው ይሆናል። እንደውም አንድ የምንጠይቀው ሰው አግኝተናል። ተከታተሉ። ሰላም ወንድሜ፣ ይቅርታ ኢንተርቪው ላደርግህ ነበረ። ፍቃደኛ ነህ? ደስ ይለኛል። እውቀቴ ለሀገሬ የሚጠቅም ከሆነ ግድ የለኝም። ግን እጄ ስራ ይዟል ያለ ባህላችን ሰላም አልኩሽ። ምንም ችግር የለም። እሺ፣ በጣም አመሰግናለሁ። እስቲ መጀመሪያ ለተመልካቾቻችን ስምህን፣ አድራሻህንና አሁን ምን እየሰራህ እንደሆነ ብትገልጽልኝ። ስሜ ሰላሙ በዛብህ ይባላል። ስራዬ ድለላ ነው። አድራሻዬ ያው በተለምዶ ጅማ ረጃ በሚባለው ቀበሌ 09 ጋሽ መኮንን አጥር ስር ነው ያለሁት። በአሁን ሰዓት ምን እየሰሩ ነው ያሉት? እንዳየሽው እየሸናው ነው ያለሁት። በጣም ደስ ይላል። በዚህ ስራ ላይ ምን ያህል ጊዜ ቆዩ? በሽንቱ ነው? አይ ኧረ አይደለም፣ በድለላ ስራው። አይ አርጅቼበታለሁ ማለት ይቻላል። ግን ስገምት ደርግ ከመውደቁ በፊት ቁጥር ላይ ትንሽ ቀሽም ነኝ። ይቅርታ መቼ እንደሆነ ረሳሁት። እሺ፣ እንደነገሩኝ ከሆነ አሁን መንገድ ላይ ሽንቶን እየሸኑ ነው። እንደው ሲሸኑ ግን በግብታዊነት ነው በእዝነ ልቦናዎት እያሰቡበት ነው የሚሸኑ? በሁለቱም ነው። በእዝነ ልቦናም በግብታዊነትም ነው። በሁለቱም። ታዲያ እንዴት ነው መንገድ ላይ ሽንት መሽናት ተገቢ ነው ይላሉ? ተገቢ አይደለም። ግን ምን እናድርግ፣ መሽኛ ቦታ የለንም። ያው ለምሳሌ አሁን እኔ ግቢ ገብቼ ልሸና ነበር። ሽንት ቤቱ በእትዬ ወርቄ ተይዟል። እትዬ ወርቄ ደግሞ አንዴ ሽንት ቤት ከገቡ መውጫ የላቸውም፣ አይወጡም። ታዲያ እዛ ቆሜ እትዬ ወርቄን ከምጠብቅ ብዬ ያው ከግቢ ወጣውና አቶ መኮንን አጥር ስር እየሸናው ነው ያለሁት። ለዛ ነው እንጂ ሰላም ናችሁ? እንዴት ናችሁ? ለዛ ነው እንጂ ግን ተገቢ አይደለም። ምን ታደርጊዋለሽ? ፈረንጆች ያመጡብን ጣጣ ነው እንጂ ተገቢማ አይደለም። በጭራሽ ተገቢ አይደለም። መንገድ ላይ የመሽናት ምክንያቱ ምንድነው ብለው ያስባሉ? እንደኔ መንግስት ኃላፊነቱን አልተወጣም ባይ ነኝ። ሁሉም ሰው እየተነሳ በመንገድ ላይ ሽንቱን ሲያንፎለፍለው መንግስት ዝም ማለት የለበትም። አሁን በደርግ ጊዜ ማስታወቂያ ይለጠፍ ነበረ። ሽንት መሽናት ክልክል ነው ይባል ነበረ። ሲሸና የተገኘ ሰው 5 ብር፣ ከሽንት በላይ ደግሞ ከፍ ካለ ደግሞ 50 ብር 100 ብርም ይቀጣ ነበረ። ታስታውሻለሽ አይደለም? አሁን ግን የለም። መንግስት ተይቷል ማለት ይቻላል። እንደው አሁን በመንገድ ላይ ስትሄጂ መሽናት ክልክል ነው የሚል ጽሑፍ አይተሽ ታውቂያለሽ? አታይም። ስለዚህ መንግስት ስራውን እየሰራ አይደለም ማለት ነው። ስለዚህ ህዝቡ ብሎ ተነስቶ መንግስትን መወትወት አለበት ባይ ነኝ። ያለበለዚያ አደጋው ከፍተኛ ነው የሚሆነው። እሺ፣ ካለው ጊዜ ላይ ቀንሰው ለቃለ መጠይቅ ስለተባበሩኝ በእኔና በሚዲያዬ ስም በጣም አመሰግናለሁ። ኧረ ችግር የለም። ዞሮ ሁላችንስ ቢሆን ለሀገር ጥቅም አይደለም የምንሰራው። ለማንኛውም ተጨማሪ ማብራሪያ ከፈለግሽም ሌላ ጊዜም ቢሆን እዚሁ ቦታ ታገኝኛለሽ። እሺ፣ አመሰግናለሁ። እሺ እንግዲህ ተመልካቾቻችን የቀበሌው ነዋሪ የሰጡንን ሐሳብ ሰምተን ተመልሰናል። እናቴ መቼ ነው የሚተላለፈው? እንዳያመልጠኝ። ደህና አደሩ ዶክተር። ግባ ተቀመጥ። ብዙ አንኳኳ እንዴ? ኧረ አላንኳኳም። እንደመጣው ዘው ብዬ ነው የገባሁት። ተቀመጣ። ምን ልታዘዝ? ከባድ የሆነ ችግር አጋጥሞኛል። በእውነት ሊረዱኝ ይገባል። ካለበለዚያ በስንት ደጅ ጥናት ያገኘሁትን ስራዬን ማጣቴ ነውና እርዳታው ያስፈልገኛል ዶክተር። ምን ችግር አለ? ለችግር መላ እንፈልጋለን። ታዲያ ተቀመጣ። ምንድነው መመ? ኧረ እኔ ምንም አላመመኝም። ግን በቃ ዶክተር ይሁን ተቸግሬያለሁ። አድርሰናል። እግዚአብሔር ይስጥልን። በሩን ክፈት። ማነው መለስ አድርገውና አውጣ። ልመና ብመጣ ካርድ አውጥቼ እርስዎ ጋር ገባ ነበር እንዴ? ታዲያ ተቸግሬ ነው ያልከው? ታዲያ ለምንድን ነው? ከባድ የሆነ ችግር አለብኝ ዶክተር። ከባድ የሆነ የእንቅልፍ ችግር አለብኝ። አንዴ ከተኛው እንደሞተ ሰው ነው የምተኛው። እንደ ጤነኛ ሰው በሰዓቱ ለመነሳት በጣም እቸገራለሁ። በመከራ ከቀትር በኋላ ነቅቼ ወደ ስራ ቦታ ሲሄድ ሰራተኞች ከምሳ ወደ ቢሮ እየገቡ ነው የምደርሰው።
አለቃዬ ሄደህ ካልታከምክ ከስራ ትባረራለህ ብሎ የመጨረሻ ማስጠንቀቂያ ሰጠኝ። ባኮትን ዶክተር እርዳታው ያስፈልገኛል ባኮን። የእንቅልፍ ችግር በጣም አደገኛ ነው። የጤና ጠንቅ ነው። አዎ ልክ ነው፣ እውነት ነው። ወደ መፍትሄው መጠጥ ጠጣለህ እንዴ? እሺ አለ ምን አለ? ጥያቄ ነው። መጠጥ ጠጣለህ ወይ ነው እንዴ? አዎ። ወይ እኔ እኮ ግብዣ መስሎኝ ነው ዶክተርዬ። ያው መቼም አልፎ አልፎ ስትል እንደው በሳምንት ምን ያህል ቀን ጠጣለህ? ያው በስራ ቀን በሳምንት 1 ቀንም 2 ቀንም 3 ቀንም 4 ቀንም 5ም 6ም ቀን እንደው ከተገኘ 7ም ቀን ብቻ እንደ ሁኔታው ነው። በአብዛኛው የትኛው ቀን ላይ ነው የሚያመዝነው? በመጨረሻ በጠራሁት ቁጥር ያው በሱ ብንይዘው ይሻላል ዶክተር። የእንቅልፍ ማጣት አይደለም፣ የእንቅልፍ መብዛት ነው። የእንቅልፍ መብዛትን የሚያመጣው የእንቅልፍ ማጣት እንደሆነ አታውቅም እንዴ? ማታ በመተኛ ሰዓት ስለማተኛ ጠዋት እንቅልፍ ይጥላል። አዎ እሱማ ግን በቃ ዶክተር ማታ አልጋዬን እንደነካው ልም ያለ እንቅልፍ ይዞኝ ነው የሚሄደው። ማታ በየመጠጥ ቤቱ ዞራለሁ እያልከኝ አልነበረም እንዴ? አንዱን ምረጥ። እኔ እኮ ድንቅ የሚለኝ እንደው ዶክተር ጋር ትመጡና መድኃኒት እናውቃለን የምትሉት ነገር እኮ ነው ግራ የሚገባኝ እንዴ። እኔ አሁን ያንተ የእንቅልፍ ማጣት ችግርን እኔ አጥቻው ነው። ና እዚህ ጋር ተቀመጥ። ኧረ ተቀመጥ ዶክተር። አክመኝ ና። ኧረ ተቀመጥ ዶክተር። እውነት ተቀመጥ። ኧረ እኔ እኮ አውቃለሁ ብዬ አይደለም፣ አውቃለሁ ማለት አይደለም። ይቅርታ ዶክተር። ወይ አለመምጣት። ከመጣችሁ ደግሞ እንደማመጥ። እሺ ገባ። ይቅርታ። የእንቅልፍ ችግር ስቴኖባርሊያ የበሽታው ስም ነው። ምኑ? ስትራቫንዛ ምናምን እንቅልፍ አይደለም። ስቴኖባርሊያ የስክሪፕቶ ስም ነው። እምቢ አልጽፍ ስላለኝ እንደው ብራንዱን እያነበብኩት ነበር። እሺ ሌላስ ምልክቶች አሉ? ሌላ ምን ችግር አለ? በቃ እንቅልፍ ይጥለኛል። ይሄው ነው ብቻ ዶክተር። ከባድ የሆነ እንቅልፍ ችግር አለብኝ። ይገርሞታል እኮ ስተኛ አላርም ሞልቼ ተኝቼ አላርም እንኳን አይቀሰቅሰኝም። አላርም በደንብ ይጠራል? አንተ ሰውዬ ሌላ መድኃኒት እንዳታሳዝን። ይጠራል። ኧረ እርግጠኛ ነኝ ይጠራል ዶክተር። ይጠራል። አላርሙ አንድ ጊዜ ጭር ማለት ከጀመረ እንዳለ የሰፈር ሰው ሲቀሰቅስ እኔን ግን ወይ ፍንክች። እኔ የምልህ ሔዋን ስትፈጠር ፈጣሪ አዳምን ከባድ እንቅልፍ እንደለቀቀበት ታውቃለህ? አውቃለሁ። ታዲያ ይህንን ከኔ እንቅልፍ መብዛት ጋር ምን ያገናኘዋል? አንድ ሴት ወደ አንተ ህይወት እየመጣች ነው። ኧረ እኔ ሚስት አለኝ እንዴ? ከሀገር ውጭ ነው የምትኖረው? ነው እንዴ? ከሚስት ውጭ ተመነዝራለህ እንዴ? አሁን እስቲ የኔን እንቅልፍ መብዛት ከምንዝርና ጋር ምን ያገናኘዋል? ና እስቲ ና፣ እጅን አምጣ። ወንድሜን እንዴ ምንድን ነው ዛታች? አታየውም እንዴ? ዘሎ ባይወጣ እኮ መኪናው ላዩ ላይ ይወጣበት ነበር። እኔ ደግሞ እኮ ግፊት 200 ገብቷል ሊሉ ይመስሉኝ ነው እኮ ዶክተር። እሱማ ገብቷል። አዎ ገብቷል። 200 ገብቷል? አዎ ገብቷል። ከፍተኛው 200 በ120 ሆኗል ዶክተር። ምናልባት ግፊቴ ከእንቅልፍ መብዛቴ ጋር የሚያገናኘው ነገር ይኖር ይሆን እንዴ? በእርግጥ ይኸውልህ እውነቱን እንነጋገር ከተባለ ስሜትህ የማይጎዳ ከሆነ የእንቅልፍ ብዛት በቀጥታ ከሞት ጋር ነው የሚገናኘው። ዶክተር ልትሞት ጥቂት ቀን የቀረህ እያሉኝ ነው። ግን እንደው በደምብ ሳሳው የእንቅልፍ ብዛት የሞት ምልክት ሊሆን ይችላል ብሎ ጥናቶች ብዙ ያመለክታሉ። ወይ ፈጣሪ፣ ይሄንን ሊያሰማኝ ነው ሲያንከለክል ያመጣኝ። የቀረህን ቀን ለማወቅ ከፍተኛው 200 ከሆነ ሲቀነስ እድሜ ስንት ነው? 41 ስኩዌር ሩትስ እዚህ ጋር ስናስገባ 54 ሆነ ማለት 54 ቀን የቀረኝ። ቆይ ገና አልጨረስኩም።
እዚህ 54ን እዚህ ጋር ወስድና እዚህ ጋር እደምረዋለሁ። አንዳለን አራትን ቀንሼ ለዝቅተኛ የደም ግፊት ለ120 ሳባዛው ስንት መጣ? 12 ቀን መጣ ማለት ነው። በዚህኛው ሳባዛው ሲመጣ 1.3 ሚሊዮን ቀን አለ። ኧረ ገና ብዙ አለ። አንተ ገና ብዙ ስለምትኖር በቃ ዝም ብዬ የእንቅልፍ ችግሩን መድኃኒት ልዘዝልህ አይሻልም? እኔ ደግሞ 12 ቀን የቀረህ ሊሉ መስሎኝ ይሄንን ቢሮ በጩኸት ላናጋው ነበር። እንደሱም እኮ ሊሆን ይችላል። አይጠበቅም። ቆይ እንደገና ተው። ዝም ብለው መድኃኒቱን ስጡኝና እሱን አጠሱ ይሻላል። በቃ ይሄንን መድኃኒት ልተኛ ስትል በቀን 1 ትወስዳለህ። አለቃዬ ይኸው ባዘዝከኝ መሰረት ሐኪም ጋር ሄጄ ፍቱን የሆነ መድኃኒት አዞልኝ ሌሊት 12 ሰዓት ተነስቼ ይኸው በሰዓቴ ስራዬ ለመግባት በቃሁኝ። በሽታውን ያልተናገረ መድኃኒት አይገኝለትም የተባለው ተረት እውነት መሆኑን ዛሬ ነው ያረጋገጥኩት። እኔን ግን የገረመኝ አንድ ነገር አለ። ትናንትና ለምን ነው ስራ ያልገባው? ትናንትና ስራ አልገባውም እንዴ? አሁን ናና የስራ መልቀቂያ እንውሰድ። እያልኩ ነው። እየሰማሽኝ ነው? አይዞ የኔ ፍቅር ቻል አድርገሽ። ኧረ ምኑን ቻልኩት? አልቻልኩትም። ጠንከር በል አይዞ። ኧረ ወይኔ! ወይ ካልሆነ ዘመዶቼን ልጥራቸው ይሆን እንዴ? ለምንድን ነው የምጠሪያቸው? እንዲያስታምሙ ነው። ብዙ ዘመዶች እኮ አሉኝ አይደል? እንዴ ታውቂያለሽ? ተይ ይቅር። አንቺ ከኔ ጋር በችግር መቆራመድ ይሳንስ ደግሞ እነሱም ተጨምሮ። ተይ አትጥሪያቸው። ተይ ታዲያ እሺ ካልሆነ ወይ ብርቱካን ልቁረጥልህ ይሆን? ይልቅ ብርቱካን ከምትቆርጭልኝ ይኸውልሽ እዛኛው ክፍል ሆነሽ ተጫወቺ እንጂ እንደዛ ይሻልሻል። ወይ ደግሞ ዘመዶቼ ብዙ ናቸው ብለሽል እነሱ ጋር ሂጂና ዘና ፈታ በይ። እዛው ተጫውተሽ ብትመጪ ይሻላል። ሂጂ፣ እዛ ይሻልሻል። ሂጂ። ተው እንጂ የኔ ፍቅር፣ እንዴት ታመህ እየማቀቅ እያየሁ እንዴት ነው ችዬ የሚሄደው? ወዴት ይችልልኛል? እችለዋለሁ። ምን ነው ይሄን ያህል እንዴ? ምን ላድርግ ብለሽ ነው? ምን ላድርግ ቢጨንቀኝ ነው እኮ። በችግሬ ሁሉ ያው ከኔው ጋር አለሽ፣ ተጣብቀሻል፣ ተለየሽኝ። ምን ላድርግ ብለሽ ነው? ታዲያ ምን ላድርግ? እኔ ፍቅር እኮ ነው እንዴ። በችግር ጊዜ ጥያህ አልሄድ። ልክ ቃል ኪዳን ገብቼ አይደለም እንዴ ያገባው? ልክ ነሽ እንዴ። በችግር ጊዜ ላልለይህ ብዬ። ልክ ነሽ እኮ የኔ ፍቅር። ወይ ትዝ ይልሻል ያኔ የተጋባን ሰሞን መንግስት ግብር አልከፈልክም ብሎ ዘብጥያ የወረወረኝ ጊዜ ታስታውሻለሽ? እንዴት ብዬ እረሳዋለሁ? 4 ዓመት ሙሉ ታስረ 4 ዓመት ሙሉ ስንቅ ይዘሽ እያመላለስሽ ጠየቅሽኝ፣ እስክፈታም ጠበቅሽኝ እኮ። ፍቅር ነው። ፍቅር እኮ ነው። ፍቅር ነው። ፍቅር ነው የኔ ፍቅር። ልክ ነው። ትዝ ይልሻል ደግሞ ከእስር ቤት የተፈታው ሰሞን ባንክ ብድርህን አልከፈልክም ብሎ ያንን የመሰለ ቤትና መኪና የባህራጅ ሲሸጥ ያኔም
እንድችው ኮርመት ብለሽ በችግር አጠገቤ ነበርሽ። ትዝ ይልሻል? ፍቅር ነው። ፍቅር እኮ ከባድ ነው። ልክ ነው። ምን ላድርግ? ፍቅር ነው። ደግሞ ትዝ ይልሻል? ቤቴ እንደተሸጠ የጀመርኩት የሪል ስቴት ቢዝነስ ከስሮ ሲዘጋ የት ይደርሳል የተባለ ሪል ስቴት እንዲሁ ባክኖ ቀረ። አዎ ትዝ ይልሻል አይደል? ለደንበኞች የምሰጠው ቤት አጥቼ ለሰራተኞች የምከፍለው ገንዘብ አጥቼ ከሀገር ጠፍቼ ሄጄ ዱባይ ስደበቅ እዛም አብረሽ መተሽ ተደበቅሽ። ትዝ ይልሻል አይደለም? ምን ላድርግ? የገባሁት ቃል ኪዳን ነው። መቼስ በችግር ጊዜ ጥዬ ታዲያ ደግሞ ትዝ ይልሻል? ድርጅቴ እንዳለ ከስሮ ተዘግቶ የመንግስት ስራ እንደተቀጠርኩ በሳምንቱ አይረባም ብለው ሲያባሩኝ ሁሉ በችግር ሁሉ አልተለየሽኝም፣ አብረሽኝ ነበርሽ። ትዝ ይልሻል? እውነተኛ ፍቅር አብሮ ይሞታል ውዴ። የመኪና አደጋ ሲደርስብኝም መኪና ውስጥ አብረሽኝ ነበርሽ። እኔን ፈጣሪ አወጣኝ፣ አንድ ጭረት እንኳን ሳይነካኝ። እኔ ግን በዛ የመኪና አደጋ ሰበብ በሞትና በህይወት ውስጥ ሆኜ ሳጣጠር ይኸው ዛሬም አብረሽኛለሽ አይደል? ፍቅር ነው። ፍቅር እኮ ነው። ለአንተ ያለኝ ፍቅር ከምንም አይለኝም። አዎ እኔ ግን የኔ ፍቅር ሳስበው ምንድን ነው? ምን አስበህ ነው? የኔ ፍቅር ንገረኝ። ሳስበው የአንቺ አጠገቤ መሆን ይመስለኛል የ40 ቀን እድሌን ያበላሸው። እኔ ምን አለበት ዘመዶቼ ብዙ ናቸው ብለሽ የለ ብትሄጂ፣ እንደው በፈጠረሽ ምን አለበት ብትሄጂልኝ? ኧረ ሂጂልኝ። ክቡር ሚኒስቴር አልቤርቶ፣ ዛሬ እዚህ የመጣሁት ኢትዮጵያን ወክዬ ሲሆን የመጣሁበትንም ጉዳይ እንደሚከተለው አስረዳለሁ። ከ60 ዓመት በፊት አባቶቻችሁን በጦር ሜዳ ድል መቷቸው። ይሄንን ሽንፈት መቀበል ያቃተው ሞሶሎኒ ከ100 ሺህ በላይ ጦሩን አዝምቶ የአገሬን ህዝቦች በአስለቃሽ ጭስ በቦምብ ጨፈጨፋቸው። ዛሬ እዚህ የተገኘሁት የጣሊያን መንግስት ለውድመቱ ካሳ እንዲሆን 7 ሚሊዮን ዩሮ እንዲከፍለን ለመጠየቅ ነው። ማይን ፓትሮ ቱ ፓትሮ ማይኖ ጊሮ ቼንትሮ 34 ሞሶሎኒ ኮምፔስታሲዮን። ይቅርታ ትንሽ ስሜታዊ ሆንኩ። Disgraziato! Umbrella! Recradia la moglia! Non crollo lo voglio! እርግጥ ነው ከብዙ ዓመታት በፊት ሞሶሎኒ ኢትዮጵያኖችን እንደጨፈጨፈ አለ የማይባል ሀቅ ነው። ግን ያሁን አልፏል። በአሁን ሰዓት በርካታ ኢትዮጵያኖች ጣሊያን ውስጥ ከለላ ተሰጥቷቸው የጣሊያን መንግስት እንክብካቤ እያደረገላቸው እየኖሩ ነው። ይሄንን እንደ ካሳ እንድትቆጥሩልን እንፈልጋለን። እሺ ካሳው ቢቀር እርዳታ ሰጡን በላቸው። ማይኖ ቬስታ ኮምፔስታሲዮን ቴስቶሬቮሪ La Santrala Boia! Loza Ancrasa Traia Boia! ምን እንድናደርግላችሁ ትፈልጋላችሁ? በዚህ ዓመት እንግዲህ 1 ሚሊዮን ኩንታል እንድትሰጡን እንጠይቃለን። ተጠቅመን እንመልሳለን። ላና ኮስታ ትሮፓ ቤላ ነቨለዲዮቼ Lo so trovo! ምኑን ነው የምትመልሱት? ከረጢቱን ብሮስታካ Prostoro! Acatas! Rocrosandila Samprolia la Yabaya! ከ1 ሚሊዮን ኩንታል ስንዴው በተጨማሪ ሌላ ምን እንድናደርግላችሁ ትፈልጋላችሁ? ለስንዴው ማስፈጫ 1 ሚሊዮን ዩሮ እንፈልጋለን በለው። ክሮስታሪካ ቦሎኛ ዩሮ ዩሮ ፖስታ Lo crosato! Umbrella! Non c'è. ለጊዜው የጠየቃችሁትን እርዳታ ልንሰጥ አንችልም። እሺ እርዳታው ይቅርና 2 ሚሊዮን ዩሮ አበድሩን በላቸው።
Eurocoste, Bognalo, Ier Bruto, 1-2. Testata, uno sto, la cratissa, anchacratro loso, e mentere le alaia. የጠየቃችሁትን ብንሰጣችሁ ምን ትሰሩበታላችሁ? አንድ ዘመናዊ ዩኒቨርሲቲ እንሰራበታለን በለው። Bella Verdin, questa university, Bella Verde University, por favor. University, a pratiso locro lolo mosha. ዩኒቨርሲቲው በውስጡ ምን ያካትታል? ዩኒቨርሲቲው እንግዲህ በውስጡ ዘመናዊ ላይብረሪ፣ ዘመናዊ ላቦራቶሪ እንዲሁም በተጨማሪ ዘመናዊ ሪል ስቴቶችን ያካትታል። La Bella Verdin University ሸለቆ፣ La Bella Verdin laboratory, La Bella Verdin library, La Bella Verdin Stoppa. Ok, Stoppa. por favor. Por favor. Estrantielavo nell'università. E sotto entrati alla mogna. አሃ ዩኒቨርሲቲያችሁ ውስጥ ጾታና ብሔርን ሳትለዩ ታስተምሩበታላችሁ ወይ? ኦኖቴ ኤይ por favor. Allegro da ma c'entra. Encrodis ambraid nuova chantrera la boia. ዩኒቨርሲቲያችሁ የትምህርት ጥራቱን ለመጠበቅ ምን ያህል ቁርጠኞች ናችሁ? ለሚገባ በለው። Presta. Per favor. Por favor. Ambrati alla moglia. Uno, E cratata la moncia dalla magne. አደንቃለሁ፣ ሀሳባችሁን አደንቃለሁ፣ በጣም አደንቃለሁ እያለ ነው። La dura. Non c'è. No manai. እናመሰግናለን። Non c'è. እናመሰግናለን። Grazie, non c'è. ግራሲያስ ምንም ልንረዳችሁ አንችልም፣ እናዝናለን ነው ያለው። ብሮም ከፋሾች እየጠየቅነው ነገር እኮ አንዱም እየተሳካ አይደለም። እየተረጎምክ ነው ወይስ እየተረገምክ ነው? ኧረ በሚገባ እየተረጎምኩ ነው አለቀ። ታዲያ እኮ ምንም ነገር አልተሳካም። ታዲያ ወደ ኢትዮጵያ ምን ይዤ ልመለስ ነው? ባዶ እጄን አልመለስ። የመጨረሻ አንድ ጥያቄ ጠይቅልኝ። እሺ አሳይለም ብጠይቅ ትሰጡኛላችሁ? ሃይ እንዴት ናችሁ? አለን። ሰላም ነው። ብቻዬን ከመሆን ብዬ ነው። ደስ ይለናል። እንቀላቀል ብዬ ነው። እሺ ደስ ይለናል። እንተዋወቃ። ተማሪ፣ ሰራተኛ ወይስ ፖለቲከኛ ወይስ ወረኛ? ገጠምኩ መሰለኝ አይደል? እኛ ተማሪዎች ነን። አንተስ? ገጣሚ ነኝ። በእናትህ አንድ ግጥም በልልን። አዝናለሁ። ዛሬ እንኳን ሙድ ላይ አይደለም። በእናትህ አንድ ኦኬ። ግጥም ትወዳላችሁ? በጣም አረ ደስ ይላል። የግጥሙ ርዕስ ከእሑድ እስከ እሑድ ይሰኛል። ዋው! ርዕሱ ራሱ በጣም ረጅም ጊዜ ነው የፈጀብኝ። በጣም ይገርማችኋል። ለእናንተ ለመጀመሪያ ጊዜ ልበለው እስቲ። ነይ ሰኞ አልታገስም እስከ ማክሰኞ። ዋው! በጣም ደስ ይላል። እሺ ቀጥል። ነይ ማክሰኞ አንቺ የኔ ሞኞ። ማኞ ምን ማለት ነው? ማኛ የሚለው ቃል ሲቆላመጥ ነው። ማኛ ራሱ እኮ ቁልምጫ ነው። ማኞ ደግሞ የቁልምጫ ነው። ደስ ይላል። እሺ ቀጥል። እሺ አታቋርጡኝ። ቀጣዩ ቀን ማን ነበር? ረቡዕ። ነይ ረቡዕ ሌሎች ሴቶች መቼም አይረቡ። ነይ ሐሙስ ሐሙስን እንኳን እንዝለለው መሰለኝ እንዴ! አንተ ደግሞ ሐሙስማ ቆንጆ ቀን ነው፣ ለምን ይዘለላል? ነይ ሐሙስ ለብሰሽ ቆንጆ ቀሙስ። እሺ ምን ማለት ነው? በሽርጥና በቀሚስ መሃል የሚገኝ የልብስ አይነት። እሺ ቀጥል። ነይ ዓርብ በፖሊስና በህብረተሰብ ርብርብ
የደገምኩት ቀን አለ እንዴ? ግጥሙ ረዘመብኝ። አይ የለም፣ በጣም አሪፍ ነው በጣም። ኧረ በነገራችን ላይ ግጥም በደረቁ አይነበበም። ምን ልጋብዛችሁ? ቅቅል። ሌላ የተሻለ ነገር አታዙ? እዚህ ቤት እኮ ሻይና አምባሻቸው በጣም አሪፍ ነው። አይ ችግር የለም። አምባሻና ሻዩን ደግሞ ከቅቅሉ በኋላ እንቀምሰዋለን አይደል? ያልነገርኳችሁ ነገር እዚህ ቤት ስጋቸው ያያ ስጋ እንደሆነ ይሸበታል። ያያ ስጋ መሆኑን አንተ በምን አወቅ? እኔም በእናንተ ይቅር ብዬ ነው እንጂ እዚህ ቤት ስጋ ነክ ነገር ካዘዝኩኝ ከጀርባ ከምናምን ጅብ እንደሚስቀው ሰምቻለሁ። እስቲ ታዘዝና እንየዋል። ግዴ ለማጉዱን እንየው። ይታዘዝና እንቅመሰውና እንየው። ግዴ ናቸው። ግዴ ለህም ችግር የለውም። እንዴት ነው? ኧረ በጣም ቆንጆ ቅቅል ነው። የሆነ ድምፅ አልተሰማችሁም? ኧረ እኔ ምንም አልተሰማኝም። ምን ወይ ሌሊቱን ሙሉ ሲጮህ አድሮ ድምፁ ተዘግቶ ነው ወይንም ደግሞ በቅጥረኛ አስገድለውት? እናንተ ቤቱን ምን አስመስላችሁታል? ዝም ብላችሁ መጫወት አትችሉም እንዴ? እንዴ ልትደፉኝ ነው እንዴ ሐሳባችሁ እናንተ ልጆች ዛሬ? እንዴ ማን ወሰደባት? ለምንድን ነው የምትጣሉት? ማን ወሰደባት? ናቲ ንገረኝ። እሷ ነች የወሰደች። እና ታናሽ አይደለች? ተስማምታችሁ አትጫወቱም? ኡፍ እኔ ስንት ቦታ ልሁን? ምን ይሻለኛል እንደው? እንደው ነው ሄሎ፣ እንዴት ነሽ ጓደኛዬ? ምንድነው ጠፋሽብኝ እኮ። ውይ ኧረ በእናትሽ ተይኝ። እኔ አሁንስ ዘንድሮ ማበዴ ነው። በቃ ምንም አልቻልኩም። ምን ነው ደህናም አይደለሽም እንዴ? ውይ በእናትሽ ተይኝ እስቲ በእናትሽ። ይኸውልሽ ጠዋት ተነስቼ ለልጆቹ ቁርስ ልሰራ መብራት ጠፋ። ከዛ በኋላ እስቲ ከሰል አቀጣጥል ብዬ ከሰል አቀጣጥል ስል አልቀጣጠል ብሎኝ እንዲሁ ስጨነባበስ ብታይ። በዛ ላይ ቤቱ ትርምስምስ ብሏል። ልጆቹም ያተረማምሱታል። በቃ አላቅም። ብቻ እኔ ዘንድሮ እኔ እንዴት እንደምሆን አላቅም። እንደገና ደግሞ ትንሹን አሞት ነው መሰለኝ ምግብ አልበላ ብሎኝ ሐኪም ቤት አልወስደው ነገር ልጆቹን ለማን ትቼ። በዛ ላይ ወዲህ ወዲያ ስል አዳልጦኝ አልወድቅ መሰለሽ ወለም ብሎኛል ብታይ። ከዛ ደግሞ አሁን እሱ ሲመጣ እራት ይጠብቃል። እሱን በምን ሰዓት ልስራ? አይዞሽ የኔ ቆንጆ። ይኸውልሽ እኛ ሴቶች መረጋጋት አለብን። እሺ አይዞሽ። እስኪ መጀመሪያ ትንፋሽ ወጂ። ታያት አልቅሺ። ስታለቅሽ አይተው ደግሞ ሴት ደካማ ናት ነው የሚሉት። እሺ ምን ላድርግ? ደከመኝ እኮ። እኔ ጓደኛሽ እያለሁ እኛ ሴቶች ያለብንን ችግር እኛው እየተረዳዳን ካልተወጣን ለእነሱማ ደካማ ነው የምንመስላቸው። ሱስ ልክ ነሽ። አዎ እኛ ሴቶች እኛው ራሳችንን ጥንካሬያችንን ማሳየት ያለብን። እውነት ነው። እውነት ብለሻል። እንዴ በቤት ውስጥ ስራ እኮ አጥንታችን አለቀ። አንቺ ቤትሽ ውስጥ የምታሳልፊውን መከራ ከኛ ሴቶች በቀር ማንም አይረዳም አይደል? አይዞሽ አሁን እኔ በፍጥነት እመጣልሻለሁ። እሺ ለልጆች የምትፈልጊውን ነገር ሁሉ ገዛዝቼልሽ እመጣለሁ። እሺ ጓደኛዬ አታስቢ። ወይኔ ጓደኛዬ ይሄን ውለታሽን ግን እንዴት እንደምከፍለው አላውቅም። አረ ምንም ምስጋና ያስፈልገውም ጓደኛዬ። ይኸውልሽ እኔ እንደመጣው ልጆቹን አጣጥቤ ምግብ አበላቸዋለሁ። አንቺ ክፍልሽ ትንሹን ይዘሽ ክሊኒክ መሄድ ትችያለሽ። እሺ ጓደኛዬ። እሺ ጓደኛዬ። ምንም አታስቢ ጓደኛዬ። ይኸውልሽ እኛ ሴቶች ተረዳድተን ከነሱ እኩል እንደሆነን ማሳየት አለብን። እና ደግሞ አንቺ ክሊኒክ ስትሄጂ እኔ ቤቱን ጠርጌ ምግብ ሰርቼ እጠብቅሻለሁ። ኡፋ እንደው ምን ላርግሽ? አንቺን የመሰለ ጓደኛ ባይሰጠኝ ምን ሆን ነበር? ምንም አታስቢ ጓደኛዬ። እንደውም ውልቃትሽን በተመለከተ እዚህ ወይዘሮ አስካለ የሚባሉ ጎበዝ ወጌሽ አሉ። እነሱን ይዣቸው እመጣለሁ። አረ ለሱ አታስቢ፣ ችግር የለም። እዚህ እኛ ጎረቤት አንድ ወጌሽ አሉ። ወንድ ናቸው እንዴ? አዎ ወንድ ናቸው። ኖ አይሆንም። እዚህ ጎበዝ ወጌሽ አሉ ወይዘሮ አስካለ የሚባሉ እሳቸውን ይዣቸው እመጣለሁ እንጂ ሌላ ወንድ ወጌሻማ ጠርተን ድክመታችንን አናሳይም። እሺ በጣም አመሰግናለሁ ጓደኛዬ። በጣም አይዞሽ ጓደኛዬ። እኛ ሴቶች ተረዳድተን ነው እንቅፋቶችን ማለፍ ያለብን። መጣሁ እየበረርኩ እመጣለሁ። እሺ ደግሞ ለግርማ ደውልለትና የቤት ውስጥ ስራሽንም እንዲያግዝሽ እቆጣዋለሁ። ያግዝሽ እንጂ ምን አባቱ እንዴ! እስከ መቼ ነው ውጭ እያሉ? ይቅርታ ማን ነው ግርማ? እንዴት ማን ነው ግርማ? ግርማ ባለቤትሽ ነው? የማ የኔ ባለቤት እንዴ? ቆይ ይሄ 090098 አይደል እንዴ? አይ አይደለም፣ ይሄ 090198 ዴ አንቺ ስመኝ አይደለሽም እንዴ? ስመኝ ጋር አይደለም እንዴ ደወልኩት? ኧረ አይደለሁም፣ ማርታ ነኝ። አይ
አየሽ ተሳስቼ ነው የደወልኩት። የተሳሳተ ቦታ ነው የደወልኩት ማለት ነው። ይቅርታ እንግዲህ እናቴ። እሺ በጣም ይቅርታ። ኧረ ችግር የለውም። እና አትመጭም ማለት ነው? ወይኔ አይነት ጣጣ ነው። እስቲ አሁን እንደው ወረቀት ሳልይዝ እገባለሁ። ይቅርታ። ሄሎ ሄሎ፣ ጎረቤት ጎረቤት፣ ሰው አለ? ሰው የለም እንዴ? አለው። ምን መሄጃ አለኝ? ደስ ሲል። ጎረቤት ይቅርታ ላስቸግርህ። ጎረቤት ጎረቤት። አቤት። ይቅርታ ላስቸግርህ፣ እንደው በእናትህ ትቸገርልኛለህ? ጎረቤት ጎረቤት። ምንድን ነው? ሶፍት ሳሊዝ ገብቼ ጉዶንኩልህ። ጎረቤት እንደው ሶፍት ይዛል? ጎረቤት ጎረቤት። አልያዝኩም። ምን አይነት ጣጣ ውስጥ ነው የገባሁት በፈጣሪ። አሁን እሺ ምኑን ከምኑ ነው የማደርገው? ጎረቤት ጎረቤት ጎረቤት። ምንድን ነው? እሺ ወረቀት ይኖራል? ቁራጭም ቢሆን የተገኘውን ወረቀት። የለኝም። የመብራት የውሃ ምናምን የተከፈለበት ወረቀት የለም? እባክህን። የለኝም አባቴ። የባንክ ሪሲት ምናምንስ? ወይም ደግሞ ለቀበሌ ወይም ለክፍለ ከተማ ማመልከቻ የጻፍክበት የለም? የለኝም። እሺ በቃ እንደው የእጅ በእጅ ደረሰኝም ቢሆን እኮ ችግር የለውም። ጎረቤት ጎረቤት ጎረቤት። በእናትህ አጨቅጭቀኝ እንዴ! በቃ የለኝም አልኩህ አይደለም እንዴ? ለምን ዝም አትልም? ሲጨንቀኝ እኮ ነው። ሲጨንቀኝ ምን ያደርጋል ታዲያ? እሺ በምን ልጠቀም? እዚህ ደግሞ ድንጋይም እንኳን የለም። እርግጠኛ ነህ ግን ምንም አይነት የወረቀት ዘር የለህም ባጠገብህ? ጎረቤት ጎረቤት። እንዴት እጅ በእጅ ደረሰኝ የለህም ግን አንተ? አሁን እሺ ምን ይሻለኛል? ኪሴ ውስጥ ደግሞ ምንም የወረቀት ዘር የለም። እስኪ እዚህኛው አንተ ነህ? እሺ ቆይ። ጎረቤት ጎረቤት ጎረቤት። ምን ነው አንተ ሰውዬ ዝም ብለህ ማለት ዝም ብትል? እሺ በቃ ለመጨረሻ ጊዜ ነው የማስቸግርህ እባክህን። እሺ ምንድን ነው? 10 ብር ዘዝርልኝ። አንዳንድ ብር አድርገው። ሳንቲም ሆኖ ለካ። በቃ 2 5 አድርገው።